ህይወትክ ላይ 3 ራስን ድሃ የሚያደርጉ ነገሮች አሉ። እሱም 3ቱም ጓደኞች ናቸው። ምን አይነት ጓደኞች ብለህ ጠይቀኝና ለ3 ከፍያለሁ። አንደኛው ነገር ምን መሰለህ? ኔጌቲቭ ፒፕሎች። ኔጌቲቭ ፒፕሎች ማለት ለአንተ ለምሳሌ ቢዝነስ አይዲያ ሊጀምራል እና እዛ ቢዝነስ አይዲያ ኔጌቲቭ ኦልዌይስ ኔጌቲቭ ፓርቱን የሚያዩት ማለት ነው ለነገሮች። ለምሳሌ ቢዝነስ ጀምር ይሄ ለሁሉም የሚሆን ነገር ነውና ማንም ሰው አያምንም። ይሄ ቁጭ ብዬ እነግራለሁ ከፈለኩ ማንም ሰው አያምንም። ምንም ያክል እነሱም ሮንግ ፕሩቭ ለማድረግ ማንም አያምንም እና ማለት ነው እነሱ ፒፕሎች ቤተሰቦችም ኢቭን ማለት ነው ኦነስት ብዬ እነግራለሁ ኔጌቲቭ ፒፕሎች ናቸው። እና ያ ኔጌቲቪቲን ማለት አንተ ሁሉ ጊዜ ወደ ፖዚቲቭ ነው መለወጥ ያለብህ። ጀስት መቀያየር ነው ያለብህ። ያን ነገር ስትቀያየር ማለት ነው ያን ኔጌቲቭ ሌቭሎች ማለት ነው እያደግ ወደ ፖዚቲቭነት እየቀየርክ ስትመጣ እነዚህ አንጥል ራስህ ማደግ ትጀምራለህ። ኢቨን ከቤተሰቦች የበለጠ እውቀት እንደምታገኝ ልንገርህ። ላይፍ ኤክስፒሪየንስ አይደለም ግን እውቀት እንደምታገኝ ልንገርህ። እና ሌላኛው ምን አይነት ሰዎችን ማራቅ አለብህ መሰለህ? ስፔሻሊ ጓደኞች ሲሆን፣ ምክንያቱም አንዳንዴ ላትርቃቸው ትችላለህ። ምክንያቱም ጓደኞች የለኝም ምናምን፣ ግን አንዳንዴ ምን ማወቅ አለብህ መሰለህ? እኔ ድሮ ጓደኞቼ ምናምን እንትን ምስል ሲሆን ምን አስብ ነበር መሰለህ? እነሱም ህይወት ላይ ነገሮችን ያውቃሉ ብዬ ነበር። ምክንያቱም የኔ ህይወት እንዴት መሰለህ? ከትምህርት ቤት ዘና ጠናለሁ ምናምን ጀስት የቤት ልጅ ነበርኩ ማለት ነው። እና ሞስትሊ ማለት ነው ያ ትራውማ አለብኝና እነሱ ሞስትሊ ነው አንዳንድ ይወጣሉ ከፋሚሊዎቻቸው ጋር ምናምን እና እኔ ሶሻል ላይፍ የለኝም እና እነሱ ህይወት ላይ ሞር ያውቃሉ ብዬ አስብ ነበር። እና ያ ነው one of the fullest thing when ያወቅኩት ያ ነው። እና እነዛን ነገሮች ማለት ነው ሞስትሊ ዲፔንድ አደረገኝ ጓደኞች። እና ያ ነገር ሪላይዝ ካደረኩ በኋላ ራሴን ኮንፍሮንት አድርጌ ወይም ተናዝዤው ይሄ ነገር እንደዚህ አያረግም ይሄ ነገር እዚህ ሌቭል ላይ ከተኝም ብዬ ስላሰብኩት ልንገርህ ብዬ ነው። እና ሌላኛው ደግሞ መራቅ ያለብህ ሰዎች ምን አይነት መሰለህ? ፖለቲከኞች፣ ቲክቶኮች ምንም አይጠቅሙም። እውነት ልንገርህ እኔ መንገድ ላይ ታያለህ ለመቶ ዓመት ይደገማሉ። ለብዙ አይነት ጀስት ጄኔሬሽን አፍተር ጄኔሬሽን እንደዚህ ይሆናል። ምክንያቱም ታፕ አድርግ ይሄ ልጅ ባለፈው የፖስተው ሆነ አይተዋል ኢንስታግራም ላይ እቺ ልጅ የፖስተሽን እዚህ ቦታ ነበር ምናምን ወይም ፖለቲካው እንደዚህ ሆነ ምናምን ማይጠቅምን ነገር ኤቭሪ ታይም ማለት ነው። ማይጠቅም ነገር ጀስት ለማውራት ብቻ ወይም ኮንቨርሴሽን ለመጀመር ያን ነገር የምታወራው ከሆነ ሁልጊዜ እንደምትወርቅ ልንገርህ። እንደዚህ አይነት ጓደኞች ካሉ ማለት ነው እንደ ፖዚቲቭ ትሪት አድርጋቸው ግን ሞስትሊ እነሱ ላይ የሆነ ዲፔንድ እንዳታረግ። ምክንያቱም መቼ የማያውቁም። ምክንያቱም ከቤተሰቦቻቸው የወሰዱት ነገር ነው። ስለ ፖለቲካ ማውራት፣ ስለ ቲክቶክ ማውራት ምንም አይነት እንደማይጠቅም ልንገርህ። እና ሶስተኛው ደግሞ ነገሮችን ጀምሮ ያቆመናል። ምን አይነት መሰለህ? እነሱ አይነት ሰዎች ምሳሌ ቢዝነስ እንጀምር ወይም ስፖርት እንስራ፣ ጂም እንስራ ምናምን አዲስ ነገር እንጀምርና ያ ሰውዬ ምን ሪትም አለው መሰለህ? ያን ነገር ይጀምረዋል ግን ምን ያስቆመዋል መሰለህ? የራሱ ሊሚቴሽን ምክንያቶች። ለምሳሌ ጂም ሁሉም ሰው ጂም ይጀምር ሰው ልንገርህ፣ አንደኛው ምክንያቱም ከእንቅልፍ ለመነሳት ጠዋት የሚሰራ ከሆነ ማለት ነው። ከእንቅልፍ ለመነሳት በጣም ነው የሚከብደው። ኢቭን ዲስ ዴይ ማለት ነው እኔ ልንገርህ አልዋሽም፣ ትላንትና ከትላንት ወዲያ ፕሮሚስ አድርጌ ነበር ራሴን 11 ሰዓት እነሳለሁ። በ11 ሰዓት ተኩል ተነስቼ ስፖርት ሰራለሁ ብዬ ግን ምን አደረኩኝ መሰለህ? ጀስት ልክ ስነሳ ማይንድ አብኖርማል ሆነና ራሴን ሊሚት አደረገውና ስንት ሰዓት ተነሳው? 1 ሰዓት ተነሳውና ያ ጊልቲነት የተሰማኝ ነው። ለምን አላደረኩት? ለምን ፕሮሚስን አላከበርኩትም የሚለው ነገር የተሰማኝ ነውና ያ ነገር ያጋጥማል። ያ ሰውዬ ያ ነገር ሲያጋጥመው እንደገና ሁለተኛ ጊዜ ሚስቴክ ያደርጋል፣ ሶስተኛ ጊዜ እና ከሶስተኛ በኋላ ምን ይሆናል መሰለህ? ሀቢቶች ይሆናሉ ወይም ድግግሞች ነገሮች። ለዛ ነው ብዙ ጊዜ አቶሚክ ሀቢትን አንብቦ ምናምን የሚባለው። ሶስተኛው ሀቢት የምትደግማቸው ነገሮች አንደኛው እሺ አላወቀውም፣ ሁለተኛው ግን ተጠንቀቅ ነው፣ ሶስተኛው አዲስ ሀቢት ፈጠርክ እንደማለት ነው። እና ያንን ሪላይዝ ማድረግ አለብህ። ነገሮችን ጀምሮ ያቆመ ሰው
ሁል ጊዜ ከነሱ መጠጋት የለብን። ኢቨን ማለት ራስ ጀምረው ለነሱ ማሳየት አለብን እና ሞስትሊ ፕሮግረስ እንደምታደርግ እርግጠኛ